ጥርሳችሁን መቼ ነው መነቀል ያለባችሁ? ሰው ባመመው ቁጥር እየሄደ ጥርሱን መነቀል ከዛ በኋላ መተካቱ አንደኛ ከተፈጥሮ ጥርስ አርቲፊሻል አይሻልም አይደለም። የተፈጥሮ ጥርሳችንን ማቆየት ከቻለን የተፈጥሮ ጥርሳችንን ማቆየት የተሻለ አማራጭ ነው። ሁለተኛ ወጫችንም እየጨመረ ነው የሚሄደው። ለሕክምና የምናወጣው ጊዜም ከፍተኛ ነው የሚሆነው። ስለዚህ በተቻላችሁ መጠን ጥርሳችሁን መቼ መነቀል እንዳለባችሁ ማወቅ አለባችሁ። ጥርሳችሁ የመጀመሪያው ስቴጅ ላይ ከሆነ ከተቦረቦረ ቀጥታ መሞላት ይችላል። የላይኛውን የጥርስ ክፍል ኢናሚል የሚባል አለ። እሱን ብቻ ኢንቮልቭ የሚያደርግ ከሆነ ቀጥታ መሞላት ይችላል። ኢቨን ሁለተኛ ስቴጅ ላይ ከሆነ ሪቨርስ የማድረግ እና የመመለስ ቻንስ ስላለው ሁለተኛ ስቴጅ ላይ ከሆነ ጥርሳችሁን ቀጥታ በመሞላት በትንሽ ወጪ በትንሽ ጊዜ ጥርሳችሁን ማዳን ትችላላችሁ። ሶስተኛ ደረጃ ላይ ሆኖ እንኳን ወደ ነርፉ ቢደርስም እና የጥርስ ስር ሕክምና በመሰራት ጥርሳችሁን ማዳን ትችላላችሁ። የጥርስ ስር ሕክምና ከተሰራችሁ በኋላ ግን መርሳት የሌለባችሁ ነገር ብለድ ሰፕላይ ስለማይኖረው ኦልሬዲ ጥርስ ስለሚሆን በቀላሉ ሊሰበር ስለሚችል ጥርሱን ክራውን ማልበስ መርሳት የለባችሁም። ስለዚህ እነዚህ 3 ስቴጆች በማድረግ ጥርሳችሁን ማዳን ትችላላችሁ። ግን ጥርሳችሁ በታመመ ቁጥር እየሄዳችሁ የምትነቀሉ ከሆነ ጥርሳችሁም እንዳልኩት ይጨምራል። ስለዚህ አላስፈላጊ ችግር ውስጥ ነው የምትገቡት። ስለዚህ ስለ ጥርሳችሁ ስለ ጤናችሁ እንደዚህ ቆንጆ ቲፖች ማግኘት ከፈለጋችሁ ይህንን ቻናል ሰብስክራይብ አድርጉ። እኔ ዶክተር ትዕግስት ነኝ፣ ሲኒየር ዴንታል ሰርጀን በሀበሻ የጥርስ ህክምና ክሊኒክ እገኛለሁ። ቴንክ ዩ